ገብታ አንዳንድ ነገሮችን እየሰራች እያለ ነብዩ ደግሞ ድንገት ወደ ክላሷ ይገባል ማለት ነው። እናም በገባበት ሰዓት ምንም ነገር አላወራም። ቀጥ ብሎ ገብቶ ነው ዝም ብሎ ያስደነገጣት እና በዚህ መሃል ጽጌረዳ በጣም ትደነግጥና ምነው ኮቴ የለህም እንዴ እንዴት ዝም ብለህ ትገባለህ ምናምን ትለዋለች። እንግዲህ ማየት የነበረባት ራሷ ነች። በዚህ መሃል ደግሞ አይ እኔ እንደው ዝም ብዬ ነው ደነገጥሽ እንዴ ምናምን ድምጽ እኮ ስለማትሰሚ ነው እንጂ ድምጽ አሰምቼ ነበረ ምናምን ይላታል ማለት ነው። በዚህ መሃል እንግዲህ እሷ ድምጹን አጥፍቶ እንደገባና ምንም ድምጽ እንዳላሰማ በጣም እንደደነገጠች ምናምን ይነግራታል ማለት ነው። እንግዲህ ሁለታቸው ወደ መፈላለጉ ላይ ናቸው ጽጌረዳና ነብዩ። በዚህ መሃል እንግዲህ ማስደንገጡ ልብ ማስደንገጡማ ባንቺ ይብሳል እኮ ምናምን እያለ የእሱ ልብ እንደደነገጠና እንደሚወዳት ምናምን እንትን ይላታል ማለት ነው ያመለክታታል ማለት ነው። እንግዲህ በዚህ መሃል እሷም እንደሚወዳት እየገለጸላት እንደሆነ ሳታውቅ በኖርማል አማርኛ ነበር የተረዳችውና እኔ እንዳንተ እኮ ሰው አላስደነግጥም ዝም ብዬ እኮ አልገባም ኮቴን አጥፍቼ ምናምን እያለ ይላታል ማለት ነው። እንግዲህ አንቺ በቀጥታ አማርኛ አንቺ ትብሻለሽ እኮ ልብ ማስደንገጡን ምናምን እያለ ይነግራታል ማለት ነው። እሷም ደግሞ ቀልድ ነው የመሰላትና አልተረዳችውም እውነተኛውን ስሜት። እሱ ግን እንዲህ የሚከታተላት የሚያስደነግጣት ምናምን ስለሚወዳትና ስለሚያፈቅራት ነበር ማለት ነው። እንግዲህ እሷም ቀለድክ ማለት ነው ቀልደኛ ነህ ምናምን እያለች እንደ ቀልድ ነው እያየችበት ያለው እውነት እንደሚወዳት ምናምን አልተረዳችለትም። በዚህ መሃል የእውነት እኔ አንቺን ሳይሽ እንዲህ ነው የምደነግጠው በቃ አንቺ ድምጽ አልባ ኮቴ አልባ መግባቴ ነው ያስደነገጠሽ አንቺ ግን የምታስደነግጭኝ በቃ ድንገት ነው እየገባሽ የምታስደነግጭኝ ይላታል ማለት ነው። እንግዲህ በዚህ መሃል እሷ እንዴት ነው አላማረብኝም ወይ ምናምን ትለዋለች ማለት ነው። እሱም እንግዲህ ዝም ብዬ ሼም ስለሚይዘኝ ነው እንጂ ምንም አላማረብሽም ምናምን ይላታል ማለት ነው። እንግዲህ እሷም እውነቱን ንገረኝ በቃ ሼም ምናምን ችግር የለም ካላማረብኝ አላማረብሽም በለኝ ትለዋለች ማለት ነው። እንግዲህ እሱም ደግሞ እውነት ለመናገር ስለሚወዳትና ስለሚያፈቅራት ብታምርም ባታምርም ለሱ ቆንጆ ሆና ነው የምትታየው። የምንወዳቸውና የምናፈቅራቸው ሰዎች ቢያምሩም ባያምሩም መልካቸው ምናቸው ለእኛ ምንም አይደለም እስከ ሙሉ ማንነታቸው ነው ጥሩ ሆኖ የሚታየን እና እሱም ደግሞ ያው ዝም ብሎ ሊያናድዳት ነው እንጂ እንደዛ ሊቀልዳት ነው እንጂ አላማረብሽም ምናምን ያላት። ከዛ በኋላ እንደዛ ካጓጓት በኋላ ምናምን አይ በጣም አምሮብሻል በጣም ነው ያማረብሽ ኧረ እንደውም ከአሁን ዛሬ እንዳማረብሽ አምሮብሽ የማያውቅ ምናምን ይላታል ማለት ነው። እና እውነትም ጽጌረዳ እናትሽ ትክክል ነች ጽጌረዳ ማለቷ ምናምን ብሎ እንግዲህ እስከ እናቷ ነው አድናቆቷን እየገለጸላት ያለው ማለት ነው። እንግዲህ ምን እንደተገኘና ለምን እንደዚህ እንደለበሰች ለምን እንደዚህ እንደምትለብስ ለምን እንደዚህ እንደዘነጠች ምናምን ይነግራታል ማለት ነው። እንግዲህ እንደዚህም የዘነጠው እናቷ እንደሚዘነጠችው እናቷ እንዳለበሰቻትና እናቷ እንደዚህ እንድትለብስላት እንደፈለገች እሷም ትነግረዋለች እሱም ደግሞ ለምን ይላታል ማለት ነው። እንግዲህ በድጋሚም እሱ በጣም እንዳማረባትና በጣም ቆንጆ እንደሆነች ምናምን ይነግራታል ማለት ነው። እንግዲህ እሷም አመሰግናለሁ ምናምን ትለውና ቆሞ እንግዲህ መታየት ይጀምራሉ። እንግዲህ በዚህ መሃል እሱ ፍዝዝ ብሎ ነው እያያት የነበረ በጣም ይወዳታል ወዷታልኝ እና አንዳንድ ሰዎች እንግዲህ መውደዳቸውን ምናምን የሚታወቅባቸው በአይናቸው በአስተያየታቸው ምናምን ነው። እንግዲህ እሷም እንዴት አየኝሳ ምናምን ስትለው መደንገጥ ይጀምርና አይ እንደው ዝም ብዬ ነው ምናምን ብሎ መደናበር ይጀምራል ማለት ነው። እንግዲህ የሆነ ቦታ አብረው መሄድ እንዳለባት ምናምን እሱም ይጠይቃታል። እሷም ደስ ይለኛል ምናምን
ይልና ከዛ እስኪ ፎቶም ደግሞ እንነሳ ምናምን ብሎ ማስታወሻ የሱን ስልክ አውጥቶ መነሳት ይጀምራሉ ማለት ነው። እውነት ለመናገር በጣም ገራሚ ገራሚ ፎቶ ነው እያነሳት ያለው ፍቅር እኮ በጣም ገራሚ ነው። እንግዲህ እሱ ምንም ሊበቃው አልቻለም። ዝም ብሎ ፎቶ እንነሳ ነው እያላት ያለው። ዝም ብሎ 10 ፎቶ ያነሳታል። እንግዲህ እሷም በጣም የሚያማምር ፎቶ ነው እያነሳኸኝ ምናምን ትለዋለች ማለት ነው። እንግዲህ በዚህ መሀል እሱ ጥያቄ የሆነው ምንድነው? እነዚህ የምን ማስታወሻዎች ናቸው? እንዴት ነው ምናምን ብሎ ፍቅሩን መግለጽ ስላቃተው እነዚህ ፎቶዎች ግን ስንገናኝ ማስታወሻችን ናቸው ብለን ወደፊት የምናስታውሳባቸው ናቸው ወይስ ምናምን እያለ ይነግራታል ማለት ነው። እሷም ደግሞ ወደፊትም እንደማይለያዩና አብረው እንደሚዘልቁ ምናምን ትነግረውና እንግዲህ ሊስማት ሲል የሆነ ሰው ይደርስባቸዋል ማለት ነው። በዚህ መሃል እንግዲህ መደናበር ይጀምሩና እሷም እንግዲህ ወደ ፍቅሩ እየሄደችለት ነው ማለት ነው። ለመረዳት እያሰበች ነው። ከዛም ለመሳም ምናምን ሲሞክር የሆነ ሰው መጥቶ ያስደነግጣቸውና መደናበር ይጀምራሉ ማለት ነው። በዛም መሃል እንግዲህ የሆነ እንደተጋጩ ምናምን ለመተላለፍ አስመስለው መሸወድ ትሞክራለች። እሱም ተገርሞ ሙድ ይዞ እሱም ጥርሴን ልታረግፊኝ ነው እንዴ ምናምን መታሽኝ ምናምን ምናምን መባባል ይጀምራሉ። እንግዲህ እነሱ ያን ሰው ያያቸውን ሰው ለማደናገር ነበር እንደዛ ያደረጉ። እንግዲህ በቃ ሊድ ምናምን ብላ እንትን ማለት ትጀምራለች ማለት ነው። በዚህ መሃል እሱ እንግዲህ ጽጌረዳ ብሎ መያዝ ሲሞክር አሁንም ሌላ እንደገና ሰው ይመጣበትና ያስደነግጠዋል። እንግዲህ በዚህ መሃል ይለያዩና እሱ ክላስ ገብቶ ብቻውን መሳቅ ምናምን ማስታወስ ምናምን ይጀምራል ማለት ነው። እሷን ነው በቃ የሚያስበው። እንቅልፍም እምቢ ብሎታል። ክላስ ገብቶ በቃ ይስቃል ሁኔታቸው ምናምን በቃ የሚያሳልፉት ጊዜ ምናምን እንደዛ መደናገጣቸው ምን ማለታቸው በቃ እየገረመው ብቻውን እየሳቀ ነበረ ማለት ነው። እንግዲህ ነብዩ የምርም ወዷታል ማለት ነው። እንግዲህ በዚህም መሃል ደግሞ ወጥ እየሰራች ነበረ ማለት ነው ጽጌረዳ። እንግዲህ በዚህ መሃል ፌቨን ትመጣና ጽጌረዳ የወጥ ሽታ ቀሰቀሰኝ ምናምን ትላታለች ማለት ነው። ፌቨን ጽጌረዳን እንግዲህ ላንቺ ብዬ ነው እየሰራሁት ያለሁት ትላታለች ማለት ነው። እሷም ደግሞ ደስ ይላል ትላትና ፌቨንም አሟት ነበረ እንግዲህ ተሻለሽ ወይ ትላታለች ማለት ነው። ጽጌረዳ እንግዲህ እሷም እንደተሻላትና ደህና እንደሆነች እንደተረጋጋች ትነግራታለች። እንግዲህ ጽጌረዳም መረጋጋቱ ይሻላል ምናምን ትላታለች። እንግዲህ ጽጌረዳ ፌቨን ስለታመመች ሰው በዛት ጎኗ የለም። ለፌቨን እንግዲህ የእውነት ጓደኛ ሁና ማንም ባልነበረት ሰዓት ነው ከጎኗ ሁና እያስታመመቻት ያለችው። እንግዲህ ለዚህ ነው ፌቨንም በዚህ ሰዓት ማንም ባልነበረ ሰዓት ከጎን ያገኘሁሽ ሰው ነሽ እና አመሰግናለሁ ምናምን ትላታለች ማለት ነው። እንግዲህ ጽጌረዳም አይ አንቺ እንደዚህ ማማራቅ የለብሽም እኔ ላንቺ ከዚህ በላይ ብዙ ነገር እሆንልሻለሁ እንደዚህ ማለት ታርቂኝ አይገባም ትላታለች ማለት ነው። እንግዲህ ፌቨንም ከአሁን በኋላ እንደውም ጓደኝነታቸውን እንደሚቀጥሉና ብዙ ነገር እንደሚያሳልፉ ይበልጥ ወደፊት ደግሞ ብዙ ታሪክ እንደሚኖራቸው ብዙ ነገር አብረው እንደሚያሳልፉ እንዲሁም ደግሞ ሳላቅ እንደዚህ ሰው በሌለኝ ሰዓት ጓደኛ ሰው የሆንሽኝ አንቺ ነሽ እና ሳላቅ ያስቀየምኩሽ ብዙ ነገር ይኖራልና ይቅርታ ትላታለች ማለት ነው። እንግዲህ አንዳንዴ ጓደኛ ብቻ ስለሆነ አንዱን ጓደኛ አያስብለውም። ጓደኛ የሚያስብለውን ግን አንድን ሰው ባልነበረን ሰዓት ምንም ባልነበረን ሰዓት በዛን ሰዓት ሰው ሆኖ የሚገኝ ነው።
አለሁ የሚለን ሰው ነው ሰው ማለት ለኛ እንጂ ደህና ስንሆን ጤነኛ ስንሆን አብሮን የሚያጅበን የሚያሯሩጠን የሚያጫውተን ወይ ደግሞ ጊዜ የሚያሳልፍ ሰው ያ ሰው ሊባል አይገባም። ደህና በሆን ሰዓትማ ማንም ጠላትም ሰው ነው በቃ አብሮን ይሆናል። ዋናው ነገር በቃ ሰው በሌለን ሰዓት ሰው ሆኖ የሚገኝ ነው እና በዚህ ሰዓት ጽጌረዳ ለፌቨን ሰው ሆና ተገኝታላታለች ማለት ነው። ለዚህም ነው በቃ እስካሁን ሳላቅ ያስቀየምኩሽ ብዙ ነገር አለና ይቅርታ እያለቻት ያለችው። እንግዲህ በእሷ ምክንያትም ብዙ ነገር እንደሆነችና እንትን እንዳለኝ ትነግራታለች ማለት ነው። እንግዲህ ፌቨንም የልቧ ሰው ከልቧ ሰው ስለሆነች በቃ ችግር የለም ካሁን በኋላ ምንም አልቀየምሽም ወደፊት አብረን ነው የምንዘልቀው ምናምን ብላ ታቅፋታለች ማለት ነው። እንግዲህ በዚህ መሀል ፌቨን የሆነ ነገር እንደምትነግራትና ለማንም መንገር እንደሌለባት ለጽጌረዳ ታስጠነቅቃታለች ማለት ነው። ጽጌረዳም እንግዲህ ለማንም እንደማታወራ ትነግራትና እንግዲህ እሷን ሊያገባት የተስማማ ሰው አለ። እንግዲህ እሷን ለማግባት ጽጌረዳን ለማግባት የተስማማው ሰውዬ አቶ መስፍን ናቸው ትላታለች ማለት ነው። እንግዲህ ናቸው እሷ ልጅ ናት። ናቸው የተባለው እንግዲህ ትልቅ ሰው ነው ማለት ነው። አንቱ የሚባል ሰው ነው የተዘጋጀው። እንግዲህ ይህንም ደግሞ ፌቨን የሰማችው ከትልልቅ ሰዎች ነው ከእናቶች ምናምን ነው የሰማችው። በዚህ መሀል እንግዲህ ጽጌረዳ በጣም ትናደዳለች። እንግዲህ ለሰው እንዳታወሪ በቃ አንቺ መቻል አለብሽ ትላታለች ማለት ነው። እንግዲህ ቀድማም የነገረቻት ማወቁ ጥሩ እንደሆነና ፌቨን አንዳንድ ነገር ማስተካከል እንዳለባት ነው ለማስጠንቀቅ ነው የነገረያት። እንግዲህ የሆነ ነገር እኔም አስባለሁ አንቺም አስቢ። እንግዲህ ማስተካከል ያለባቸውን ነገር ለማስተካከል ሊሞክረው ነው ማለት ነው። እውነት ለመናገር ፌቨን ትንሽ ልጅ ነች፣ ትናደዳለች። እንግዲህ ጽጌረዳ ትንሽ ልጅ ነች። አንቱ የሚባል ሰው ነው ግን ሊያገባት የተዘጋጀ። በዚህ መሀል በጣም ተናዳ ድስቶችን ማንኳኳት ምን ማለት መጨናነቅ ትጀምራለች። በጣም ተናዳለች እውነት ለመናገር ምክንያት የማትፈልገውን ሰውና እንግዲህ እዚህ ላይ ደግሞ ነብዩን ወዳለች አፍቅራለች። እሷ ማግባት የምትፈልገው ነብዩን ነው። ግን አሁን ሊያገባት የተዘጋጀ ሌላ አንቱ የሚባል ሰው ነው። እንግዲህ ፌቨንም ስልኳን ታነሳና ወደ ነብዩ መደወል ትጀምራለች። እንግዲህ ነብዩም ማን ልበል ሲላት እኔ ፌቨን ነኝ ትለዋለች ማለት ነው። እንግዲህ ለምን ለነብዩ መደወል እንዳስፈለገ ወደፊት አብረን የምናየው ይሆናል። እንግዲህ ምን ልታዘዝ ምን ፈልገሽ ነው ይላታል ማለት ነው። ነብዩም ፌቨን እንግዲህ ለጽጌረዳ ጓደኛ ለምን መደወል እንዳስፈልጋት እና የሆነ ነገር ከሱ እንደምትፈልግና የሆነ እንዲሰራላት የምትፈልገው ነገር እንዳለም ትነግረዋለች። እንግዲህ እሷም እንግዲህ መጠጥ ውስጥ የሚጨመር ነገር ነው እና የሆነ የምትሰራልኝ ነገር አለ ምናምን ትለዋለች። እንግዲህ ይህ ምንድነው ከሱ ጋር እሷ ጋር እንዲያድር የምትፈልገው ወንድ አለ። እሱን ነው ማጥመድ የፈለገችው። እንግዲህ እና ተወዳጆች እንግዲህ በቀጣይ ፓርት እንገናኛለን። ሰብስክራይብ፣ ላይክ፣ ሸር በማድረግ አበረታቱኝ። በቀጣይ ፓርት እስከምንገናኝ ድረስ ደህና ቆዩ።